ውድና የተከበራችሁ የቻናላችን ቤተሰቦች እንደምን ቆያችሁልኝ? ዛሬም በአዲስ ነገር ተመልሼ መጥቻለሁ። ብዙዎች እየጠየቃችሁ ነበር ነፃ ኢንተርኔት ባለፈው በሰራው ቪዲዮ ላይ አንዳንድ ነገሮች እያስቸገሩን ነው፣ እምቢ ያለን ነው፣ ቶሎ ኮኔክት ያደርግና ይላቀቃል ያላችሁ ነው። ዛሬ ደግሞ አዲስ የሆነ ሜትድ አግኝቻለሁ። ስለዚህ ያንን ሜትድ በመጠቀም ነፃ ኢንተርኔት መጠቀም ትችላላችሁ። በመጀመሪያ ግን ስልካችሁ ባላንስ ዜሮ መሆኑን ማረጋገጥ አለባችሁ። እንደምታዩት እንግዲህ የኔ ባላንስ ዜሮ ነው። እንደምታዩት ዜሮ ነው። ስለዚህ ኢንተርኔት ፓኬጅም ሆነ ብር የለውም። እንዴት አድርጌ ነፃ ኢንተርኔት መጠቀም እንደምችል የማሳያችሁ ይሆናል ማለት ነው። ለዚህም የሚጠቅመን አንድ በነፃ ዌብሳይት አለ። ያለምንም ብር ዌብሳይት ውስጥ ገብተን እንደፈለግ ማድረግ ስለምንችል አንድ ዌብሳይት አለ። ኢትዮ ሞባይል ኢቲ ይላል ማለት ነው። እንግዲህ ይህን ዌብሳይት እሰጣችኋለሁ፣ ክሊፕ ቦርድ ላይ አስቀምጠዋለሁ። እንደምታዩት እንግዲህ ይህ ዌብሳይት ያለምንም ብር እየከፈተልኝ ይገኛል። የዚህን ዌብሳይት ዶሜን ተጠቅሜ ሙሉ ነፃ ኢንተርኔት መጠቀም እችላለሁ ማለት ነው። ይህ በራስ ያገኘሁት ግኝት ነው። በደንብ ይሰራል። ምንም አይነት ቪዲዮን ስኪፕ ሳታደርጉ በደንብ ተከታተሉኝ። እንደምታዩት እዚህ ጋር ክሊፕ ቦርድ ላይ እንዳስቀምጥኩላችሁ ቴሌብር፣ አፕ ኪዩብ፣ ኢትዮ ሞባይል መኒ ይባላል ማለት ነው። ስለዚህ ቴሌብር እንደምታዩት ያለ ዳታ መጠቀም እንደምንችል ሁሉ ይህንን ዌብሳይት ተጠቅመን በነፃ መጠቀም እንችላለን ማለት ነው። ለዚህም የሚረዳን አንድ አፕሊኬሽን አለ። ይህ አፕሊኬሽን ኤችቲቲፒ ኢንጀክተር ይባላል። እንግዲህ አፕሊኬሽኑ የሌላችሁ አፕሊኬሽኑን ለማውረድ ፕሌይ ስቶር ላይ ኤችቲቲፒ ኢንጀክተር ብላችሁ ሰርች በማድረግ ማውረድ ትችላላችሁ። ሶ እኔ ኦልሬዲ ስላለኝ ከፍተዋለሁ። ዘን እዚህ ጋር ምን ማድረግ ያለብን ሰርቨር ኔም ኢንዲኬሽን የሚባል ነገር አለ። ያንን ሰርቨር ኔም ነው የምናስገባው እኛ ማለት ነው። የቅድሙን ዶሜን እዚህ ጋር ስናስገባው ነፃውን እንድንጠቀም ያስችላል ማለት ነው። ስለዚህ ኮፒ ያደረኩትን ዶሜን አስገባዋለሁ ማለት ነው። ስለዚህ ሴፍ አደርገዋለሁ። በመቀጠል እንግዲህ ቼክ ካረጋችሁ በኋላ ቲኤልኤስ ቨርዥን የሚባል ነገር አለ። ምንም ነገር ይህንን ስቴፕ ሳታሳልፉ በደንብ ተከታተሉኝ። እናንተም የምጽፉት ይህንን ዶሜን ነው። ከዛ በኋላ ቲኤልኤስ ቨርዥን የሚለውን ስነካ ያስመርጠኛል። ቲኤልኤስ V1 ያለ V1.1 ያለ ያስመርጠኛል። V1 ብዬው ሴፍ አደርገዋለሁ። ይሄ ካልሰራልን ዲፎልቱን እንጠቀመዋለን። ከዛ በኋላ ይህንን ካረኩ በኋላ ስታርት እለዋለሁ ማለት ነው። እንግዲህ ሰርቨር እንመርጣለን። ሰርቨር ከመረጥን በኋላ ፖላንድ እንመርጣለሁ። ምክንያቱም የፖላንድ ሰርቨር ፈጣን ስለሆነ ፖላንድን ክሊክ አደርገዋለሁ ማለት ነው። ኦኬ ወዳጆቼ እንደምታዩት ፖላንድን ክሊክ አደርጋለሁ። ከዛ በኋላ በመቀጠል ዳታዬን አብርቼ ስታርት የሚለውን እጫናለሁ ማለት ነው። እንግዲህ ስታርት የሚለውን ስጫን ኮኔክት ካረገ እሰየው መጠቀም እንችላለን። ካላረገ ደግሞ ቲኤልኤሱን እንቀይራለን ማለት ነው። ሎጉን እናይ። ስታርት ብሏል እስካሁን። እንግዲህ ሎጉ እንደምታዩት እያሳየኝ ይገኛል። ትራይ እያደረገ ነው፣ ግን እንደምታዩት ኢረር አለበት። ሪኮኔክቲንግ እያለ እየሞከረ ነው። እስካሁን ኮኔክት አላደረገልኝ ማለት ነው። ስለዚህ አንድ ማድረግ የምንችለው ነገር ቲኤልኤስ በመቀየር የተለያዩ ሜቶዶችን መሞከር እንችላለን። አሁንም ምን ላይ ገባለሁ? ሰርቨር ኔም ኢንዲኬሽን ላይ ገብቼ ቲኤልኤስዋን ዲፎልት ላታለሁ። ዘን ሴፍ አደርገዋለሁ። በመቀጠል ስታርት የሚለውን ስጫን እንደምታዩት ኮኔክት ያደርግልኛል ማለት ነው። በጣም በሚገርም ሁኔታ ኮኔክት አድርጎልኛል። ይህ ኮኔክት አድርገልኝ ከዚህ በኋላ ምንም የምጠብቀው ነገር የለም። ቀጥታ ወደ ዩቲዩብ ከፈለጋችሁ ቴሌግራም እየገባችሁ ቲክቶክ መጠቀም ትችላላችሁ። እኔ ለእናንተ ለማሳየት ዩቲዩብን ክሊክ አደርጋለሁ ማለት ነው። እንግዲህ ዩቲዩብ ከከፈተልኝ በትክክል ይህ ነገር እየሰራ ይገኛል ማለት ነው። በጣም ትወዱታላችሁ ይህን ሜትድ። እንግዲህ እስካሁን ድረስ አልተዘጋም። እንደምታዩት ዩቲዩብ ላይ ገብቶልኛል። ቪዲዮንም ማምጣት ጀምሯል ማለት ነው። በሚገርም ሁኔታ ፍጥነቱም አሪፍ ነው። በሃይ ስፒድ ነፃውን ኢንተርኔት መጠቀም ትችላላችሁ ማለት ነው። እንግዲህ እናንተ ካልሰራላችሁ ኮመንት ላይ አሳውቁኝ። ሪፕላይ እያረኩ ለሁላችሁም መፍትሄ የሚሆነውን ነገር አሳያችኋለሁ ማለት ነው። ይመቻችሁ። ላቭ ዩ ኦል